እንደዚህ ለብሰሽ ነው የምንሄደው? በአካል ልንገርህ ብዬ ነው እንጂ አልሄድም። እናቴ እኮ እየጠበቀችሽ ነው። ይቅርታ በላት። ይሄ ለቤተሰቦቼ ንቀት ነው የሚመስለው። እናትህ ትረዳኛለች፣ እኔ ቤተሰቦቼ ናፍቀውኛል እኮ። ሲሆን አብረን እንሄዳለን አልተባባልን? መቼ ነው የሚሆነው? ቤተሰቦችሽ ናቸው። በሁለቱም ወገን የሚወራ ያስፈራል። በዛ ላይ ጓደኞቼ ካንተ ጋር መሆኔን አልወደዱትም። አይውደዱኝ። እኔ ሙሉ ዓለም ቢጠላሽ አንቺን እወድሻለሁ። ተጠላልተናል፣ ቂም ተያይዘናል። ስለነሱ እኛ ምን አገባን? ከነሱ እኮ ነው የወጣሁት። ነገሮች ተስተካክለው እናትሽን ለማግኘት ጸሎት ታደርጊያለሽ አይደል? ሁል ጊዜ ተጋብተን ወልደን እዚች ሀገር ላይ እንደፈለግነው መኖር ምኞትሽ ነው። አንድ ቀን ይሆናል። አይሆንም። ጸሎት ስለቻለን ብቻ ጸሎት አይሰምርም። ቢሆንማ ስንት ጸሎት አደረግን፣ የት በደረስን። ጸሎት መተው ይፈልጋል። ቂም አያገናኘንም። በእድሜያቸው ማብቂያ ቂም ካወረሱን ሰዎች መራቅ አለብን። ባለፈው ያልተጎዳ የለም፣ እሱን እንተው። እኛ እንኑር። ያለፈውን እየነገሩን እኛን ከሚያጣሉን እየኖርን ቤታችንን እንስራ፣ የጎደለውን እንሙላ። ሂጂ ልብስሽን ቀይረሽ ነይ።